ሰላም ጤና ይስጥልኝ። ለማታውቁኝ ዛሬ አዲስ ለሆናችሁ ስሜ ሰብለ ይባላል። ዛሬ የምንነጋገረው ስለ ሮማቶይድ አርትራይተስ ደግሞ ጀነራሊ አርትራይተስ በየትኛውም ጆይንታችን ላይ ፔን የሚሰማ ሰዎች እንቅስቃሴ ማድረግ አለብን የለብንም፣ ምን አይነት እንቅስቃሴ ምን አይነት አመጋገብ አብረን ብንወስድ እቺን ፔናችንና ላይፍ ስታይላችንን በሰላም ትንሽ ኢንጆይ ያደረግነው መኖር እንድንችል እናረጋለን። ስለዚህ መጀመሪያ ሮማቶይድ አርትራይተስ ምን ማለት ነው? ወደሱ እንሂድ። ሌትስ ጎ። ሮማቶይድ አርትራይተስ ስንል እንግዲህ ኢንፍላሜሽን ኦፍ አወር ጆይንትስ ማለት ነው። ይሄ መገጣጠሚያዎቻችን ላይ ኢንፍሌምድ ነው ማለት ነው፣ ልክ ተጎድቷል ማለት ነው። ስለዚህ ያን ላይ ሲሆን ብዙ ጊዜ ህመም ሲሰማን ስፖርት መስራት አንፈልግም፣ እንቅስቃሴ ማድረግ አንፈልግም። ያ ግን ማቆማችን ጭራሽ የባሰ ነገር ውስጥ ያደርሰናል እንጂ ይሻሻላል ማለት አይደለም። ስለዚህ ምን አይነት እንቅስቃሴ እናድርግ? እንደ ኮችነት አንዳንድ ፖይንቶች ሜንሽን ላድርግላችሁ። አንደኛው ምንድነው ማድረግ የሌለብን ኤክሰርሳይሶች ላይ እንጀምር። ይሄ ሩጫ፣ ይሄ ጃምፕ ኤንድ ጃክስ፣ ጃምፕ ስኳት የምናደርጋቸው ነገሮች አቮይድ እናደርጋለን። ያ ፕሬሸር ይጨምራል ጆይንታችን ላይ፣ መገጣጠሚያዎቻችን ላይ እንዳለ ከጉልበት ጋር ቁርጭምጭሚታችን ላይ ፕሬሸር ያመጣል። ሌላኛው ሄቪ ዌት፣ ይሄ ከባድ ክብደት አናነሳም። ከባድ ክብደት ስናነሳ አሁንም ጫና መገጣጠሚያ ላይ እያደረስን ነው። ስለዚህ የባሰ በሽታ ራሳችን ላይ አናመጣም። ግን ደግሞ ስፖርት እንቅስቃሴ እናቁም ማለት አይደለም። ዋና ማግኘት ይቻላል ሳይበዛ፣ ከዛም ደግሞ ወክ ማድረግ ይቻላል። ዋናው ነገር ይሄ ሃይ ኢንቴንሲቲ ወርካዎችን እንዳንሰራ። በተለይ አሁን ዮጋ የሚያዝናናን ብለን እናስባለን፣ ግን ዮጋም ራሱ የራሱ የሆነ የፈጣን አይነት ታይፕ አለው which is ቪኒያሳ። ስለዚህ እሱን አቮይድ እናደርጋለን። እሺ ከየትኛውን ታዲያ ዮጋ እንስራ? ዋናው አርትራይተስ ላይ ማንኛውም ሂፕ አርትራይተስም ከሆነ ወገባችን ላይ ያለው ነው፣ ጉልበታችን ላይ ማንኛውም ላይ ሲመጣ ዋናው የሚጫወትልን ሚና ሞቢሊቲ ኤክሰርሳይሶች የምንላቸው። አሁን ብዙ ጊዜ ፉል ሬንጅ፣ አሁን አንድ መገጣጠሚያ ፉል ሬንጅ አሰራ ነው የምንለው 360፣ 180፣ 90 ዲግሪ፣ 45 ዲግሪ የሚንቀሳቀስ ከሆነ በዛው መሄድ አለበት ማለት ነው። የተፈጠረው እንደዛ እንዲንቀሳቀስ ስለሆነ ማለት ነው። ስለዚህ ትከሻ ሲሆን 360 ይንቀሳቀሳል አይደል? ልክ እንደዛው ፉል ሬንጅ ሞቢሊቲ የምንላቸው የሚያሰራልን ዮጋ ኤክሰርሳይሶች እንሰራለን። ስንሰራ ግን ህመም ከተሰማን በመሀል ላይ ማቆም መለስ ማድረግ አለብን። ምክንያቱም ሰውነታችን ሁልጊዜ ከኛ ጋር ይነጋገራል በቃኝ ማለት ነው። ስለዚህ ያን ጊዜ ፑሽ ማድረግ አያስፈልግም። ያው እንደተለመደው ምንም አይነት እንደዚህ አይነት እንቅስቃሴዎች ስንገባ ሐኪማችን የተማከረ ኢንቨስቲጌሽን ያለውና ከዛም በኋላ ምን አይነት ስፖርቶች መስራት እንዳለ አዋቂና ፕሮፌሽናል የተማከረ ሲሆን መልካም ነው እንደምናውቀው። እሺ ይሄ ሁሉ ለውጦች አደረግን። ከዛስ ምግባችንስ ደግሞ ምን አይነት ሚና ይጫወታል? አሁን ይሄ ኢንፍላሜሽን እያወራን ነው መገጣጠሚያ ላይ አይደል? ስለዚህ ያ መገጣጠሚያ የባሰ እንዳይጎዳ የባሰ ኢንፍላሜሽን የሚያመጣ ምግቦች አንወስድም። ዋናው የምናውቀው እንደተለመደው ጣፋጭ ነገር ነው። ስኳር ብራውን ሹገር እና ነጭ ስኳር እያለን ሳይሆን አንዳንዴ ስታርች እና ግሉኮስ አሉ አይደል? ስለዚህ እነዛ ነገሮች ደግሞ ፍራፍሬዎች አሉ እንደምናውቀው፣ ሙዝ አለ፣ ብርቱካን አለ። ጤናማ እየመሰለን በደንብ ልንወስድ እንችላለን። ግን አሁንም ስኳር እየመገብነው ኢንፍላሜሽን እየጨመርን ነው ማለት ነው። ስለዚህ ወደዛ መለስ ቀነስ እናረጋለን። አትክልት ጠቃሚነቱ እንዳለ ሆኖ ስለዚህ ወደማይጣፍጡት እናደላለን ማለት ነውና ሃይ ፋይበር የሆኑትን ነገሮች ትንሽ እንቀንሳለን። ግን ምንድነው የምናበዛው ታዲያ? ፕሮቲን ያለው ነገር እናበዛለን። ፕሮቲን ስናበዛ ግን ታዲያ ሃይ ፋት ሳቹሬትድ የሆነ ፋት ያለው ደግሞ አንወስድም። ስለዚህ በተቻለ መጠን ቀዩን ስጋ እንበላለን ማለት ነው። እንደሱ እናደርጋለን፣ ያም ሳይበዛ። ጤናማ ፕሮቲን ሶርስ ምንላቸው ደግሞ አሉ አይደል? ጤናማ ልክ እንደ አሳም ስንመርጥ ግን የአሳው አይነት ዋናው ይሄ ሲፉድ የምንላቸው ለሰውነታችን እንዴት ጠቃሚ መሰላቸው? አሁን ኦሜጋ 3 ታብሌት እንወስዳለን አብረን አይደል? አንዳንዱ ደግሞ የፕሮቲን ሶርሶች ኦሜጋ 3 ያላቸው ኦሜጋ 6 የበዛ ሊሆን ይችላል። እነሱን አንፈልግም። ኦሜጋ 3 የበዛውና ሄልዚ ፋት ያለውን ነው የምንፈልገው አብሮ ፕሮቲን የሚሰጠን። ስለዚህ በሱ እንቀጥላለን ማለት ነው። እነዚህን አደበላልቀን እንበላለን። ኢንፍላሜሽን መጨረሻ የሚጨምር ምግቦች አናበዛም። ያንን ስንጨምር እንግዲህ ከስኳሩ ከጣፋጩ ተጨማሪ ምን አለ ማለት ነው? ዳቦ፣ ፓስታ፣ እነዚህ ነጫጭ ነገሮች አሉ። እነሱን አብረን እንቀንሳለን ማለት ነው። ሰውነታችን ኢንፍላሜሽኑን ጨምሮ አብሮ የባሰ ህመም ላይ እና ፔን ላይ። ዋናው አርትራይተስ ያለው ሰው ብዙ ጊዜ የሚቸገረው ዴይሊ አክቲቪቲውን ለመስራት እቺ እንቅስቃሴዋ ፔንፉል ትሆናለች። ስለዚህ ያንን ህመማችንን ለመቀነስና በሰላም በመልካም ለመዋል ይጠቅመናል ማለት ነው። ስለዚህ አመጋገባችን፣ እንቅስቃሴያችን በዚህ መልኩ ሲሆን ትንሽ ሪሊፍ እናገኛለን። በዛውም እንደውም የማሻሻል ለውጦች እናመጣለን ማለት ነው። ስለዚህ አብሮ እነዚህንም ስንሰራ አብረው የመስል ወርካውቶች ስላላቸው ጡንቻችንም አብሮ ጠነከረ። ስለዚህ ሁላችንም አዘሆል
ሆሊስቲክ አፕሮች እንደምንለው ከላይ እስከታች ጤናማ ሆነ ማለት ነው። ስለዚህ አርትራይተስ ላለን ሰዎች ይሄ ይጠቅማል ብዬ አስባለሁ። ቤተሰብ፣ ጓደኛ፣ እናንተም በዚህ አርትራይተስ ህመም ላይ የተጠቃችሁ ካላችሁ እነዚህን ነገሮች ፕራክቲስ ብናደርግ ለውጥ እናመጣለን። ይሄው ነው። ይጠቅማል ለምትሉት ሰው ሼር አድርጉ። መልካም ቀን።